ከነፍሰ ጡር ሚስቱ ከሩታዬ ይልቅ የዛች ሜንጦ ጉዳይ ያሳስበኛል እያለ ይቅርታ በቃ አንዳንዴ እውነት ይቅርታ የሚለው ቃል በጣም ትልቅ ትርጉም እንዳለው አውቃለሁ። ግን በእንደዚህ አይነት ቦታ ሲገባ ሲያናድድ በጣም ይቅርታ አድርጉልኝ። ከተሳሳትኩኝ የግሬስ ፋሚሊዎች እታረማለሁ፣ አርሙኝ። ትላንትና ብቻ ያደረገው ነገር ሩታን ለማሳበድ በጣም በቂ ነበር። አንዳንድ መሀይሞች ምንም ሊገባችሁ የማይችል የሰው ስሜት እኔ ከሰው መፈጠራችሁን ራሱ ግራ ልታጋቡኝ በቃ ጫፍ የደረሳችሁ ሰዎች እጅና ጣት ያላችሁ ስልክ ያላችሁ ዩቲዩብ ያላችሁ ኮሜንት የምትጽፉ የማትረቡ ሰዎች ምንድነው ይሄን ያላካበደችው? እሷ ደግሞ ባሏን ዝቅ ብላ እንደ ሴት እያስታመመች ለምን አትኖርም እምትሉ በጣም ጉደኞች አላችሁ። ጉደኞች በጣም ነው የምታሳፍሩት። እሺ በጣም እቺ ልጅ የተሸከመችው ነገር ሙሉን አይደለም ቅንጣቷ ቢደርሳችሁ ኤሌክትሪክ ጨብጣችሁ ገና ድሮ ነበሩ የምትሞቱት። ጠንካራ ስለሆነች ነገሮች እንዴት መሄድ እንዳለባቸው የምታስብ በጣም አገናዛቢና ብልህ ሴት ስለሆነች ነው እንጂ ገና ድሮ ባዶ ሃይላንድ ይዛችሁ ጨርቃችሁን ቀዳችሁ አብዳችሁ መንገድ ላይ ነበር የምንገናኘው። አሁን ግን የእናንተ ህይወት አይደለም። ኮሜንት ለመጻፍ በጣም ቀላል ነው። ኮሜንት ላይ ታገኙኛላችሁ፣ ትሰደባላችሁ አይደል? በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። እኔ ሩታ እንደምታሳዝነኝ እውነቴን ነው የምነግራችሁ። ማንም አያሳዝነኝም በዚህ ሰዓት። የተሸከመችው ነገር በጣም ጠንካራና ጀግና ሴት ስለሆነች ነው እንጂ ማንም ሰው የሚሸከመው ነገር አይደለም። ከተሳሳትኩኝ የግሬስ ፋሚሊዎች አርሙኝ፣ እታረማለሁ። በሐሳቤ የምትስማሙ ግን ሊያችሁ የተለመደው ቦታችን ላይኩ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ፣ አውቃለሁ በጣም ጥቂቶች ነን የሩታዬ እንዲህ መገንገን የሩታዬ እንዲህ ማዘንና የመጨረሻው ውሳኔዋ ይሄ እንዲሆን ያደረጋት ምን እንደሆነ የምንረዳው በጣም ጥቂቶች እንደሆንን አውቃለሁ፣ ይገባኛል። በተለይ ሴቶቹን ግን አንድ ጥያቄ ስትል ጠይቃችሁ እናንተ ብትሆኑ ምን ታደርጉ ነበር? ይሄን ጥያቄ የጠየቅኩበት በጣም ትልቅ ምክንያት አለኝ። ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። አሁን ወደማልመለስበት አዳምጧት። ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላደርግ አልችልም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ገና ቆይ ከልባችሁ መልሱልኝ። ህመሟ ከድምጿ ተሰማችሁ? ውስጧ ያለው መገንገን ከድምጿ ተሰማችሁ? የእውነት እንደኔን የተሰማችሁ? ግን ምን አይነት የስሜት መለዋወጥ ውስጥ ሆና በጣም በብዙ ትዕግስትና በብዙ መከራ ውስጥ ያለፈች ሴት ሆና በዛም ውስጥ ጥንካሬዋን እያሳየችው የሷ ዋጋ ሊታየው አለመቻሉና እሷን እንዳደከማት በድምጿ ውስጥ ተሰማችሁ? ግን በጣም ይቅርታ አድርጉልኝ የግሬስ ቤተሰቦች፣ ግን የሩታን ልብ እኔ ያውቀዋለሁ። እንደዚህ ብላ ወስኛለሁ ብላም ቢሆን ጠላቶች በጣም ይቅርታ አድርጉልኝ ላስቀይማችሁ ነው። እንደዚህ ሆኖ እንኳን እኔ በእነዚህ ልጆች ፍቅር ተስፋ አልቆርጥም። ወደድሽም ጠላሽም ሁሌ እንደምለው መሃላቸው ያሉትን ሰዎች ነቅለው ያስወጡ ሰዓት ሰላማቸው እንደሚመለስ አውቃለሁ። አብርሽም የሩታ ሩታዬም የአብርሽ ብቻ ናት አውቃለሁ። በዛሬው ቪዲዮ ሁላችንም አዝነናል። የሩታ ስቃይ፣ የሩታ የውስጥ መገንገን ከቃላት አልፎ በመጨረሻ ውሳኔ ከእንባ ጋር ቢነገረውም ሊገባው ያልቻለው አብርሃም ተስፋ ቆርጫለሁ ብሎ በሩታ ቤት መጥቷል።
በጣም ብዙዎቻችሁን አስጨንቋል። በጣም ብዙዎቻችሁን አሳዝኗል። እዚህ ቪዲዮ ላይ ግን እስከ መጨረሻው ድረስ ከቆያችሁ የሩታ የመጨረሻ ውሳኔ ምን ድረስ ሊሄድ እንደሚችል አብርሃምስ ከዚህ በኋላ ምን ማድረግ እንዳለበትና እጄ የገቡ በጣም ብዙ ወሳኝ መረጃዎች ስላሉ በሙሉ ምንም ሳልደብቅ የምነግራችሁ ይሆናል። አዲስ ቤት ነው እንደምታውቁት። ሁላችሁም የግሬስ ፋሚሊን ተቀላቀሉ። አንድ ላይ ሰብሰብ ብለን ይሄንን ቤት ሞቅ እናደርገው፣ እናሳድገው። ቪዲዮን ላይክ ማድረጋችሁን በፍጹም እንዳትረሱ። ከኔ እኩል ዛሬ ኮሜንት ላይ እናንተም ተፈለጋላችሁ። ሐሳብና ሴቶቻችሁን እያስቀመጣችሁ አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም መጣች። እግዚአብሔር ይመስገን ደህና ነኝ። የኔ እናት እንዴት እንደምታሳዝነኝ እኮ እንዴ ከፍ አድርገሽ ሰላም በይኝ እንጂ ተመልከቱ። በቂ ነው። ይቅር ይልቁንስ ለምን እንደጠራኸኝ ንገረኝ እኮ። ከፍ አድርገሽ ሰላም እንደዚህ ሰላምታ እንደዚህ አይደለም እንዴ ነበር እንዴ ድሮ ሰላም ልትይኝ ነበር። የእውነት የግሬስ ፋሚሊዎች ከዚህ በኋላ በምናገረው ነገር በተለይ አብርሃምና ሩታን እንደኔ በደንብ የምትከታተሏቸው ሰዎች አሁን በምናገረው ነገር 100% ሳይሆን 200% እንደምትስማሙ ምንም ጥርጥር የለኝም። ያሳረራችሁ ሰው፣ ያቃጠላችሁ ሰው እሱ ነገሮችን ቀለል አድርጎ እቀፊኝና ሰላም በይኝ ሲላት የእውነት በሩታ ቦታ ብትሆኑ ምንድን ነበር የምታደርጉት? በተለይ ዛሬ ሴቶቹ በጣም እንድትመልሱልኝ ይፈልጋሉ። ምንድን ነው የምታደርጉት? እንግዲህ ተዉት፣ እስከ ዛሬ የነበረውን ነገር ተዉትና የትላንትናውን ስራው ብቻ ከበቂ በላይ ሩታን ለማቃጠል። ሩታ አሁን እንግዲህ ብቻዋን አይደለችም። ነፍሰ ጡር ስትሆኑ ያላችሁ የስሜት መለዋወጥና መረበሽ ብቻ ምን አይነት ሁኔታ ውስጥ ሊከት እንደሚችል ሴቶች፣ በተለይ የወለዳችሁ ሴቶች እኔ ለእናንተ አልነግራችሁ። የወር አበባ ላይ ስትሆኑ ብቻ የሚለዋወጠው ስሜታችሁ ምን እንደሚያደርጋችሁ ታውቃላችሁና እሱ ቅጥል እያደረጋት እየመጣ እቀፊኝና ሳሚኝ ሲል ምን ልታደርጉ እንደምትችሉ ባካችሁን በኮሜንት ላይ ጻፉልኝ። በጣም ነው የምታሳዝነኝ እቺ ልጅ። እኔ እውነት እንዴት እንደምታሳዝነኝ ጠንካራነቷን፣ ጀግና መሆኗን ግን በጣም ሁሌ በማሳዘን ውስጥ ነው ማየው። ጥንካሬዋን ወንድ የሌለበት ቦታ ወንድ ሆና ማለት ነብር ነው የምትሏት አይደል? እውነትም ነብር። እውነቴን ነው የምነግራችሁ። በቃ ብቻ እናንተ ብትሆኑ ምን እንደምታደርጉ ጻፉልኝ። ባለፈው ለተፈጠረው ነገር ሶሪ አዳምጡ አይደል ፋሚሊዎቼ፣ ሶሪ ነገሮችን ንዶ ነገሮችን ከቁም ማለት ከምንም ሳይቆጥራት ከሷ ይልቅ የሄርሜላ ነገር እያሳሰበኝ ነው እያለ ከነፍሰ ጡር ሚስቱ ከሩታዬ ይልቅ የዛች ሜንጦ ጉዳይ ያሳስበኛል እያለ ይቅርታ። በቃ አንዳንዴ እውነት ይቅርታ የሚለው ቃል በጣም ትልቅ ትርጉም እንዳለው አውቃለሁ። ግን በእንደዚህ አይነት ቦታ ሲገባ ሲያናድድ በጣም ይቅርታ አድርጉልኝ። ከተሳሳትኩኝ የግሬስ ፋሚሊዎች እታረማለሁ፣ አርሙኝ። ትላንትና ብቻ ያደረገው ነገር ሩታን ለማሳበድ በጣም በቂ ነበር። አንዳንድ መሀይሞች ምንም ሊገባችሁ የማይችል የሰው ስሜት እኔ ከሰው መፈጠራችሁን ራሱ ግራ ልታጋቡኝ በቃ ጫፍ የደረሳችሁ ሰዎች እጅና ጣት ያላችሁ ስልክ ያላችሁ ዩቲዩብ ያላችሁ ኮሜንት የምትጽፉ የማትረቡ ሰዎች ምንድነው ይሄን ያላካበደችው? እሷ ደግሞ ባሏን ዝቅ ብላ እንደ ሴት እያስታመመች ለምን አትኖርም እምትሉ በጣም ጉደኞች አላችሁ። ጉደኞች በጣም ነው የምታሳፍሩት። እሺ በጣም እቺ ልጅ የተሸከመችው ነገር ሙሉን አይደለም ቅንጣቷ ቢደርሳችሁ ኤሌክትሪክ ጨብጣችሁ ገና ድሮ ነበሩ የምትሞቱት። ጠንካራ ስለሆነች ነገሮች እንዴት መሄድ እንዳለባቸው የምታስብ በጣም አገናዛቢና ብልህ ሴት ስለሆነች ነው እንጂ ገና ድሮ ባዶ ሃይላንድ ይዛችሁ ጨርቃችሁን ቀዳችሁ አብዳችሁ መንገድ ላይ ነበር የምንገናኘው። አሁን ግን የእናንተ ህይወት አይደለም። ኮሜንት ለመጻፍ በጣም ቀላል ነው።
ኮሜንት ላይ ታገኙኛላችሁ፣ ትሰደባላችሁ አይደል? በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። እኔ ሩታ እንደምታሳዝነኝ እውነቴን ነው የምነግራችሁ። ማንም አያሳዝነኝም በዚህ ሰዓት። የተሸከመችው ነገር በጣም ጠንካራና ጀግና ሴት ስለሆነች ነው እንጂ ማንም ሰው የሚሸከመው ነገር አይደለም። ከተሳሳትኩኝ የግሬስ ፋሚሊዎች አርሙኝ፣ እታረማለሁ። በሐሳቤ የምትስማሙ ግን ሊያችሁ የተለመደው ቦታችን ላይኩ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ ቆይ ከዚህ በኋላ የምትናገረውን ነገር በምን አይነት ድምፅ እንደምትናገረው ምክንያት አለኝ የምልበት። እባካችሁን ሩታን አዳምጧት። እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ አሁን ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ተመልከቱት። እሱ ምንም ላደርግ አልችልም። እውነቴን ነው የምነግራችሁ። የልቡን አድርሶ የልቡን ይሰራና አንገቱን እንዴት እንደሚደፋ ብቻ ተመልከቱ። አንገት መድፋት፣ አንገት ማቀርቀር ጨዋ አያስብልም። አንገት መድፋት፣ አንገት ማቀርቀር ለትዳርክ ታማኝ መሆንህንና ለትዳርክ ታማኝ መሆንህን በተግባር ማሳየትህን አያስመሰክርም። በጣም አዝናለሁ። ሩታ በወሰነችው ውሳኔ በጣም አዝናለሁ። ግን አንድ ነገር ደግሞ አውቃለሁ። ጨክና እንደማትጨክንበት አውቃለሁ። እማትጨክንበት ለምን እንደሆነና የሩታ ውሳኔ የሚያመራበት ሁኔታ ወይም ደግሞ መንገድ ወዴት እንደሆነ በደንብ አድርጌ እነግራችኋለሁ ወደ በኋላ። ግን አብርሃም እሹሩሩ እያለችክ ነው። በነገራችን ላይ እሹሩሩ እያለችክ ነው። ሆዷ ውስጥ ካለው ከምትወልደው ልጅ በላይ እሹሩሩ ብላ የያዘችክ እንደ ሩታ አይነት ሴት እመነኝ መቼም አታገኝም። አሁን አንተ የሚመጡልህ ሴቶች፣ የምታግበሰብሳቸው ሴቶች ምናምን የሚያዘልቁ ይመስሉሃል። በነገራችን ላይ ይሄን የምናገረው ለአብርሃም ብቻ አይደለም። ምናልባት በዚህ ሁኔታ ላይ በዚህ ሰዓት ያላችሁ የቻናሌ ተመልካቾች እያያችሁኝ ያላችሁ እንዳላችሁ ስለማውቅ በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች የአይን አዋጅ የሆኑባችሁ ሰዎች ሁሉ አጠገባችሁ እንዳለ ከነ ችግራችሁና ከነ ስህተታችሁ እንደተሸከማችሁ ሰው ሊሆኑላችሁ አይችሉም። ስለዚህ ነቃ ደንገጥ ብላችሁ አጠገባችሁ ፈጣሪ ያስቀመጣቸውን ሰዎች ብትመለከቱ በጣም ጥሩ ነው ብዬ አስባለሁ። ግን እውነቴን ነው የምነግራችሁ፣ በሩታ ላይ ፕሬዠር የምታደርጉ ሰዎች፣ ሩታ በጣም አበዛሹ የምትሉ ሰዎች፣ የሩታ ውሳኔ በጣም ተጋኗል፣ ለምንድነው ትታው የምትሄደው የምትሉ ሰዎች ነግበኔ ነው። እኔ ምንም አልላችሁም። ፈጣሪ ልቦና ይስጣችሁ።